መላጣይን ከ10 ሬት አድርግልኝ እስቲ። ከ10 ከፍ ዝቅ ለኔ ብርቅ አይደለም። ስሚማ ኩራተኛ ልጅ መጣልሽ። ማ ስኖ ኩራተኛ ሌሎቹ ላይ ነው ሲያገኝ ላይ የሚኮረው የሻርሙጣ ልሻርሙጣ ባክሽ ስላልገባሽ ማ እኔ መስኪነኛ አልገባም። ቆይ እንደውም ላሳይሽ። ኧረ ድፍረት! እሺ እባክህ አንቺ የሻርሙጣ ልጅ ኩራተኛው ልጅ ደግሞ ቆንጆ እጅሽን አሳርፊ። እንተዋወቃለን። ባንተዋወቅስ መታወቅ አይቻልም? ይናሽ ትበደት ይሻርሙጣ ሊሳሳልፍ ሰማኛለህ? እኔ መስከረም ማንም ወንድ እንቆኛ ያቅምሽ ሌሎቹ ናቸው። ዞር ይደዛ ይሄ ነው ኢትዮጵያዊ ማለት ይሄ ነው መገለጫ። እናታችሁ ለብኖ መግዲ ይሉሻል። ይቺ ናት ሳራት በላም እንጂ እንደ ከብቶቹ ናት። የታዲዮስ እናት ጠይም ናት ወይዘሮ። ከየት አመጣችው ይህንን ዝንጀሮ? መግድዬ ትላለች እናቷ። የስጋ ቤት አምፖል ይመስላል አናቷ። አንዷን ቻለሱ ለጤናችን ነው ጽዋው ይነሳ። እኔማ ታዲዮስ አጭር ዘርምቦቱ ሴቶች ይጠሉታል አይደለው ደቂቶ ለይታን ታሪ ለወደ ምን ነይ እኔ ልጅ እሺ በለኝ። በስመ አብ ና ምንድን ያልከኝ? ግን አንተ ማርያምን አስኮርፋለሁ። ረፍ ባክሻትም አብ አሁን አንተ ምን ማድረግ ይጣበቅብሃል? ዝም ብለህ ሱቅን መስራት። እኔ በቃ ከዚህ ጋር መሆን አልፈልግም። እንዴ ሚስቴ ነሽ ተባብለን በቃ ሚስቱ ምንም እንዳንካ ጫፏን እንዳትበስጭ። ሁለተኛ አይኗን ጫፏን ብነካት አንተ ቆይ እሺ ቆይ ልንገርህ። ቆይ አንተ እኔ ለሴት ብለህ እስካሁን ያሳለፍን ከፈለክ ይቆረጥ። እኔ ምንም አያገባኝም ካንተ ጋር አብሽ። ሁለተኛ እንዳነካት ብያለሁ። ሁለተኛ እኔ ለሷ ብዙ ነገር ስላልኩላት፣ አንተ ደግሞ ለሷ ብዙ ነገር ስላልኩላት፣ እሷም ብዙ ነገር ያደርግችልኝ ስለሆነ ሁለተኛ እንዳነካት ገባክ? አዎ ገባኝ። የጓደኛውን ስልክ ለማየት ሲያነሳው ሌባ መንትፎት ይሮጣል። በድንጋጤ ተነስቶ ሌባውን ለመያዝ ሲሯሯጥ ያላሰበው ነገር ይገጥማል። በስልኩ ስክሪን ሴቨር ላይ የነበረውን የሚወደውን መኪና ከጓደኛው በስጦታ ያገኛል። መረኝ እኮ ነው ማሚ አንተ ተቦጭቃል እናቴ ሊቦጭቅኝ አንተ አያለታን ማታ እንካ ምታልኝ እናቴ ወንድ ቆጣን ምታልኝ አንተ ባይኔ ላይ ምታልኝ ከፈለክ እኔ አንተ ካንተ ጋር እኔ አልሰባደም ሞኝ እኔ ነው ሞኝ አንተ ነው ኮሽ ብለህ ኮሽ ወስታላችሁ ብለህ ሰው ሌዋ አንተ
የሰው ያስቀመጠውን ዕቃ ትሰርቃለህ ሌባ እናት ነው አሜሪካ እጅሽን አይዳላይ አንሺ ትራምፕ ደወለ እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም ቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማናገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት ታሬ ለነግረው በእናታችሁ ወንድሜ በእኛ በምትወዳቸው በእናት What is your name? My name is Elsa. I'm sorry you very much good student. How are you? I am fine. Thank you, my sister. My father, you is I old. Good morning, student. Good morning, sit down. Stand back, student. How are you? I am fine. Thank you, my sister. Manusha, you is I old. You know. Why, please, you is a grandfather. You is I old. How are you? I am fine. Thank you, teacher. My name is Elsa. I'm sorry you. Good student. ደረሻራ በቃ እሺ ወይ ደውል እወድሃለሁ በቃ ሰላም ይልኝ ሰላም ይልኝ እወድሃለሁ በቃ ዲቪሽ ምንድን ነው እወድሃለሁ ቴንክ ዩ መልሱ ይሄ ነው እወድሃለሁ ነው ያልካለሁት አመሰግናለሁ እሺ ተናገር ምንድን ነው እኔ ምን እወድሃለሁ ተናገር መልሱ እኔም ጋር እንደዛው ነው አንድ ነው ምን እኮ ምን አንድ ነው እኔም ተናገር ይሄ እኮ አሁን ያልሽው አለ አይደል ምንድን ነው ያልኩት አሁን ያልሽው እኔም ጋር ተመሳሳይ ነው ተናገራት ምንድን ነው አሁን ያልሽው አንድ ነው እኔም ጋር እኮ ተናገራት እወድሃለሁ ተናገር ይሄ ሮሜዮ እና ጁሊየት ላይ እንዳሉት አለ አይደል ተናገር ታይታኒክ ላይ እንዳሉት እንደዚህ አይነት ስሜት ነው እኔም ያለው እወድሃለሁ ያልኩት ተናገራታለህ እወድሃለሁ ያ ተናገራት ይቻላል ሰላም ናችሁ እንዴት ናችሁ ወይ ሰላም ነው ካፕል ናችሁ እንዴ በጣም ነው የምታምሩት የሆነ ኤክስፐሪመንት እየሰራን ነበር እስኪ ይሄንን ያዥና አንተ ደግሞ ይሄን ያዝና እስኪ ከያንዳንዳችሁ የምትጠሏቸውን አንዳንድ ነገሮች ጻፉ እያንዳንዱ ወረቀት ላይ እሺ እኔ ልጀምር እሺ የመጀመሪያው ጺምክ ይዋጋል እንኳን እስካሁን ያገኙት ምንም ነገር የለም ከሷ እሺ ታፋዎቹ ከኔ በላይ ስለሚወፍሩ ይደብረኛል አሁን ምንም የለኝም እኔ በሷ እሺ ከአፍንጫህ በላይ ያለችው ጠብታ ትረብሸኛለች እኔ አንድ የረሳሁት ነገር አለ የእግሮች ሻራታት ይደብረኛል ምንድን ያልከኝ ዋው ከጠላቴ ጋር ነው ተቃቅፌ ስተኛ የነበረ ከጠላቴ ለምን ማትነግረኝ ይሄን ያህል እንከን ካለ እኔ ላይ የምታስበው ለምን ቀድሞ ማትናገረው ተጣናኛል አይደል ብሬክ አፕ እናርግ በቃ እዚህ ላይ ላቁመዋ ደርሰናል መሳዚ ምሳ እንብላ አዎ እኔ ምርቦኛል ምሳ እንብላማ እለፍ ንቆም ነው ብራዘር እለፍና እለፍ እያልኩ አይደል አንተ ክላክስ የሚነፋብኝ እለፍ እያልኩ አይደል እንዴ አንተ ኧረ በእግዚአብሔር ምንድነው የምትበጠብጠኛ አሬ ያሳችን ተሳቢ ነው እንደውም ከዚህ በኋላ ሁለት መኪና ባንድ ደሞዝ አልነዳም አንተን ካንተ የምታረጋግው አለኔ ማለት ኩርቴን ገዝቻለሁ ዘይት ይቀረኝ የኔው ጎድ ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው እዚህ ሸቆሮ ባሪያ ጋር ምን እያረክ ነው እና ምንድን እያረክ ነው እቃጠብ አላልኩህም ወይ አንቺ ምንድነው እኮ አንድ ፍሬ ልጅ ነው አንተ እናቴ ዱባይ ነው የምትኖር አላልከኝ የምን ዱባይ ነው የኔ ሀገር ዱር ቤቴ መኪና ሲልህም መኪና የመኪና ጎማ አለው ሱቅ ስልከው ምናምን እሱን እየነዳ ምናምን ነው እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ ገላህን ላጥብህ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣ እኔ ሲታይ ትልቅ ሰው ምናምን ይመስላል እኮ በጣም አንድ ፍሬ ገና አልተገረዘም እኮ ገላውን ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ አንቺ እኮ 62 ዓመትሽ እኮ ነው ከዚህ ከአንድ ፍሬ ልጅ ጋር ምን እያረግሽ ጉትሰኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ እማሹ አትወጂኝም በቃ እንለያይ እወድሃለሁ ያልኩህ እወድሃለሁ
አላጸዳሽ? ከእግር ጫማው ይሻላል። ተውኝ አሙት ነው እንጂ በጣም ከባድ ህመም ነው ያመመው። ምንድን ነው ህመሙ? ውሸት ከሰማ ያመዋል። ውሸት ከሰማ ያመዋል። አሙት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ውሸት ከሰማ ይሞታል። አሁንም ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ። ይሻላል። ሞተ ተረኛ ግባ። ምንድነው ደግሞ? አሰልጣኝ መሆን እፈልጋለሁ። የማን ክለብ ነው አሰልጣኝ መሆን የምትፈልገው? ማን ነው ክለቡ? ማን ነው? ሚሴ እና ሚሴ አርሰናል። እንዴ ይሄ ልጅ በቃ ከሰፈር የሚያፈናቅል ያን እንኳን አፈናቃይ ድርጅት የለም። እንደውም እስካፋተር እንኳን ቢሆን ምን ይሻለኛል? ለበለ ድድ ማስጫ ላይ በጠራራ ፀሐይ ፓንት መስፋት ጀመርክ? እኛ እኮ በአንተ ጊዜ ስንትና ስንት ስራ እንደሰራን ታውቃለህ። መች ታውቃላችሁ ሁላችሁ እሰፈር ያላችሁ እንዳለ ምን ሰርቷል? እሱ የሰሩትን ስራማ እናውቃለን። ነው ትልቅ ቦታ ደርሰው ፍሬ አፍርተው አይደል? ፍሬ ፈንዳና እኔማ እንዳንተ በጠራራ ፀሐይ ቁጭ ይሄ ፍሬ መሸፈኛ ፓንት አልሰፋሁም። ልንገርና አቺ ተሞተው አራተው ናመታኛ ደህና ዛሬ አቅም ያልተማርክ አልተማርኩም እኔ እና ነገ ይመጣታል እንደተማርኩና እንዳልተማርኩ አሳይቷል። አልተማርም ይለኛል እንዴ? በማረክ ተመርቄ ዛሬ ወንድና ሴት ለይታል። ይምጣ ብቻ። ማን ልጅ ጠፍቶ ነው? የማን ድምሱሽ ልጅ ልጠፋው? ቆይ ማንም ልጅ አልጠፋም። እኔ ተመርቄ ነው በማረክ ከቤት ከግርግዳ ላይ ከማዘር ጋር ተፋልሜ ነው ያመጣሁት። አንተ ተመረቀ እኔ ደደብ ይላሉ። ወደ ቀለም ትምህርት እንገባለን። እቺ ምንድነው? የማን ልጅ ነው? እዚህ ጋር የአቶ ባቢሽ ልጅ ነው አይደለም? ኮጨ ከራባገር ወልዳ ያመጣችሁ ልጅ እሱ ነው አይደል? እሺ ምንድነው? ይሄ ምንድነው? አንተ በዚህ ልፈትነኝ ነው? ባሎል ትግሮ ምንድነው? በዚህ ልፈትነኝ ሻነች እሷ ዞማር ነክረቱ ይሄ እኮ ባሎል ትግሮ ዘነች። ይሄን ሳቁሩ ነው ተጠቃቀምኩ እኮ ቆየሁ ብዙ አመት ሆነኝ። ታውቂያለህ እንዴ? ይሄንን ያጡ ነው። ሁለተኛ እዚህ ጋር ድድ ሳሰጣም ሆነ ሳሰጣ እንዳይጠይቁኝ እሺ። አሁን ገብቶ ሄዶ ግማታ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለን ካለከት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቄ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ? እንዴ እኔ ፊቴን ከልልኝ አንቺ ላይ ከልልሽም ለምንድን ነው እኩል ሰፖርት የማያደርገን? አይኔን ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አዋለቀ ሁለቱን ማግቻቸዋለሁ። አጠገብ ላጠገብ ነው ያሰርኳቸው። እሷ ስታዩ እንደደነግጥ ብዬ ደግሞ አስቀያሚው ልጅ በፊት አልሸፍኛለሁ። ለምንድን ነው እኩል ሰፖርት የማያደርገን? አተ ምን ያልካት ነው? አጋዘን ፊት ምንድን ነው እንጂ ምንድን ነው እኩል ማትከባከበን? እኩል ገንዘብ አይደል እንደሚወጣብን እሳሴ ስለሆነች ነው። ለምንድን ነው እሷን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ ለምን እውነቱን አትናገሪም? እሱ እኔና ስለብታስ ነው ነግሯለሁ። ለኔ ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። የማውቀው ነገር የለም እኮ ያንተ ምን ሁሉ የምትለው? ቆይ ቤተሰቦቼ ሻይ አፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድን ነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላም ናቸው? ኧረ ደግሞ ምክምክ ይላል አድርግለት። ኧረ በእናትሽ ምንድን ነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ። ዳቦ ላደርሰላችሁ። በጣም ተቀለዳለ። ዛሬ ከማን ጋር ነኝ? ከቅመሙ ወይ ደግሞ ጆ ቭሎግ። ኦኬ እሺ፣ መላጣይን ከ10 ሬት አድርግልኝ እስቲ። ከ10 መላጣሽ ግን መንካት ትችላለህ? ትችላለህ።
10 ከ10 እናቴ ትሙት እንደዚህ አይነት መላጣ ይተላቅ 10 ከ10 አላት ያበደ መላጣ ነው ሲጀመር እኔ በ ኦኬ ያበደ መላጣ ነው ያለሽ ማርያም ማንም ሰው እንዳይናገርሽ አመሰግናለሁ ያበደ መላጣ ነው ያለሽ ሰምታችኋል ማንም ሰው እንዳይናገረኝ የተዋረከ መላጣ ነው